የሌሊት ማያ መነጽር ወይም ናይት ቪዥን ጎግል በዋናነት የተፈጠረው በ1920ዎቹና በ1930ዎቹ በሃንጋሪው የፊዚክስ ሊቅ ካልማን ቲሃኒና በጀርመን የኤሌክትሪክ ዕቃ አምራች ኤኢጂ ኩባንያ አማካኝነት ነው። የፈጠራው ዝርዝር ሁኔታ እንደሚከተለው ነው። በ1929 ካልማን ቲሃኒ የተባለ የሃንጋሪ የፊዚክስ ሊቅ ለመጀመሪያ ጊዜ የኢንፍራሬድ ጨረርን መሰረት ያደረገ የቴሌቪዥን ካሜራ አዘጋጀ። ይህ ካሜራ በጨለማ ውስጥ ማየት የሚችል ሲሆን ለእንግሊዝ ወታደሮች ለአየር መቃወሚያ መከላከያ ተብሎ የተሰራ ነበር። ኤኢጂ የተባለው የጀርመን ኩባንያ የቲሃኒን የፈጠራ ሥራ በመጠቀም በ1930ዎቹ የመጀመሪያዎቹን ተግባራዊ ሊሆኑ የሚችሉ የሌሊት ማያ መሳሪያዎችን አዘጋጀ። ይህ ቴክኖሎጂ ጄኔሬሽን ኦ ተብሎ የሚጠራ ሲሆን በሰዎች አይን የማይታየውን የኢንፍራሬድ ብሔራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብርሃን የሚለቅ ግዙፍ መብራትና ያንን ብርሃን ተቀብሎ የሚያሳይ መነጽርን ያካተተ ነበር። አዲሱ ፈጠራ በሁለተኛው የዓለም ጦርነት ወቅት በጀርመን ጦር እንደ ቫምፓየር ባሉ መሳሪያዎችና በአሜሪካ ጦር ስናይፐር ስኮፕ በመባል በሚታወቁት በስፋት ጥቅም ላይ ውሏል። እነዚህ መሳሪያዎች በጨለማ ውስጥ ተዋጊዎችን ጥልቅ ጥቅም እንዲያገኙ አድርገዋል። በ1950ዎቹና በቪየትናም ጦርነት ወቅት መነጽሮቹ የነበራቸውን ግዝፈትና በባትሪ የመጠቀም አስገዳጅነት በመቀነስ በዙሪያው ያለውን አነስተኛ የከዋክብትና የጨረቃ ብርሃን በማጉላት የሚያሳዩ ዘመናዊ የሌሊት የማያ መነጽሮች ስታርላይት ስኮፕስ ወደ ተለመደው መልክ ማደግ ጀመሩ። አክቲቭ ኢሉሚኔሽን የሌሊት የማታ ማየት የሚያስችሉ መነጽሮች እንዴት እንደሚሰሩ የሚያብራራው አጭር መግለጫ ከዚህ በታች ቀርቧል። የእነዚህ መነጽሮች ዋናው ምስጢር በሰው አይን የማይታየውን የኢንፍራሬድ ብርሃን በመጠቀም ነው። የአሰራር ሂደቱ በሚከተለው መልኩ ይከናወናል። በቅድሚያ የኢንፍራሬድ ብርሃን መፍጠር። መነጽሩ የራሱ የሆነ የኢንፍራሬድ ብርሃን ማሰራጫ አለው። ይህ መብራት እንደ ችቦ አድርጎ አካባቢውን በኢንፍራሬድ ጨረር ያበራል። በጨረሩ የሚበሩት ነገሮች ሁሉ ይህም ብርሃን ያንጸባርቃሉ። ብርሃንን ወደ ኤሌክትሪክ መቀየር። ከመነጽሩ ፊት ለፊት ያለው ሌንስ የተንጸባረቀውን የኢንፍራሬድ ብርሃን ይሰበስባል። ይህ ብርሃን በውስጡ ወደሚገኘው ፎቶካቶድ ወደ ተባለው ክፍል ሲደርስ የብርሃኑ ቅንጣቶች ወደ ኤሌክትሮን ይቀየራሉ። የተፈጠሩት ኤሌክትሮኖች በኃይለኛ የኤሌክትሪክ መስክ ውስጥ በማለፍ ወደ ማይክሮ ቻናል ፕሌትስ ይገባሉ። ይህ ክፍል እያንዳንዱን ኤሌክትሮን በሺዎች በሚቆጠሩ እጥፍ በማባዛት ብዛታቸውን ይጨምራል። በብዛት በፎስፎረስ መስታወት ላይ ሲወድቁ ያበራሉ። በዚህ ጊዜ በጨለማ ውስጥ ያለው ነገር ግልጽ የሆነ ምስል ይፈጥርልናል። ብዙ ጊዜ ይህ የሚታየው ምስል አረንጓዴ ቀለም ያለው ሲሆን የሰው አይን በአረንጓዴው ቀለም ላይ የሚያየው ዝርዝር ነገር የተሻለ በመሆኑ ነው። አክቲቭ ኢሉሚኔሽን የሚጠቀሙ መነጽሮች ሙሉ በሙሉ ጨለማ በሆነ ቦታ ውስጥ እንኳን ሳይቀር ግልጽ የሆነ ምስል እንዲያዩ ያስችላቸዋል። የአክቲቭ ኢሉሚኔሽን ናይት ቪዥን መነጽሮች በጨለማ ውስጥ ለማየት የኢንፍራሬድ ብርሃን በማመንጨት የሚሰሩ ናቸው። እነዚህ መሳሪያዎች የሚሰሩት ብርሃን አመንጭ ሆነው ስለሆነ በዋናነት የሚከተሉትን ክፍተቶች አሏቸው። ዋናውና ትልቁ የጦርነትና የስለላ ችግር ነው። መሳሪያው ብርሃን በጠላት ናይት ቪዥን መነጽሮች እንደ ግልጽ የባትሪ ብርሃን ስለሚታይ በጠላት በቀላሉ ቦታውን እንዲያውቁ ያደርጋል። መነጽሩ የሚያሳየው የኢንፍራሬድ ብርሃን በሚደርስበት ርቀት ላይ ብቻ ነው። ብርሃኑ ማብቂያ ላይ ምስሉ ይደበዝዛል። ይህም የእይታ ክልል ውስንነትን ያስከትላል። የራሱን ብርሃን በቋሚነት ለማመንጨት ከፍተኛ የኤሌክትሪክ ብርሃን ይፈልጋል። ይህም የባትሪ ዕድሜን በጣም ያሳጥራል።
እንደ ጭጋግ፣ ዝናብ፣ አቧራ ወይም ጭስ ባሉ ነገሮች ላይ የኢንፍራሬድ ብርሃን ስለሚንጸባረቅ ምስሉን እጅግ በጣም ግልጽ ያልሆነ ያደርገዋል። መነጽሩ የሚያሳየው በብርሃን አቅጣጫ ብቻ በመሆኑ እንደ መስታወት ባሉ ጠጣር ነገሮች ላይ ብርሃኑ ሲጋጭ ወደ ውስጥ ዘልቆ ምንም እንኳን ምስል ቢሰጡ በዝቅተኛ የብርሃን ሁኔታዎች ውስጥ በቂ ጥራት ላይኖራቸው ይችላል። ምስሉ እንደ ፒክስል ወይም ግሬኒ ሆኖ ሊታይ ይችላል። ኢሜጅ ኢንተንሲፊኬሽን ናይት ቪዥን ጎግልስ በአካባቢው ያሉ እጅግ በጣም ደብዛዛ የሆኑ የብርሃን ጨረሮችን እንደ ጨረቃ፣ ከዋክብት ወይም ኢንፍራሬድ ብርሃን ሰብስበው የኤሌክትሪክ ኃይል በመጠቀም በሺዎች በሚቆጠር እጥፍ በማጉላት የሰው ዓይን በግልጽ ሊያየው ወደሚችለው ብሩህ ምስል የሚቀይሩ መሳሪያዎች ናቸው። የእነዚህ መነጽሮች አሰራር በዝርዝር እንደሚከተለው ነው። የሌሊት እይታ መነጽሩ የፊት ለፊት ሌንስ ወይም ኦብጀክቲቭ ሌንስ ከጨረቃ፣ ከከዋክብትና ከሌሎች የኢንፍራሬድ ምንጮች የሚመጡ ደካማ የብርሃን ቅንጣቶችን ይሰበስባል። እነዚህ የተሰበሰቡት የብርሃን ቅንጣቶች ወደ መነጽሩ ውስጥ ገብተው በኤሌክትሮኒክስ የቫኪዩም ቱቦ ላይ ያርፋሉ። ወደ ኤሌክትሮን መቀየር ቀጣዩ ሂደት ነው። ቱቦ ውስጥ ፎቶካድ የሚባል ስስ ሳህን አለ። የብርሃን ቅንጣቶች ይህንን ፎቶካዶች ሲመቱት የፎቶ ኤሌክትሪክ ተጽዕኖ ፎቶ ኤሌክትሪክ ኢፌክት በመፍጠር የብርሃኑን ኃይል ወደ ኤሌክትሮን ይለውጡታል። የተፈጠሩት ኤሌክትሮኖች በከፍተኛ ቮልቴጅ ይሳባሉ። ከዚያም ማይክሮቻናል ፕሌት ወደሚባለው በውስጡ በሚሊዮን የሚቆጠሩ ጥቃቅን ቀዳዳዎች ያሉት እጅግ በጣም ቀጭን የመስታወት ሰሌዳ ይገባሉ። ኤሌክትሮኖቹ በእነዚህ ጥቃቅን ቱቦዎች ውስጥ ሲያልፉ ከግድግዳው ጋር በመጋጨት ሰንሰለታማ ምላሽ ይፈጥራሉ። በአንድ ኤሌክትሮን መግባት በሺዎች የሚቆጠሩ አዳዲስ ኤሌክትሮኖች እንዲፈጠሩ ይደረጋል። ከተባዙት ኤሌክትሮኖች በኋላ የፎስፈረስ መሸፈኛ ወለል ላይ ይደርሳሉ። ኤሌክትሮኖቹ የፎስፈረስ ስክሪኑን ሲመቱት በኃይል ስለሚዘሉ የኤሌክትሪክ ኃይሉን ወደ ነበሩት የብርሃን ቅንጣቶች መልሰው ይለውጡታል። በዚህ ሂደት የተፈጠሩት አዳዲስ የብርሃን ጨረሮች የተጎላበቱ ደማቅና የሚታዩ ምስሎችን ይፈጥራሉ። መነጽሮቹ አረንጓዴ ቀለም ያላቸው ሲሆኑ ምክንያቱም ደግሞ ፎስፈረስ አብዛኛውን ጊዜ አረንጓዴ ቀለም ያለው ብርሃን ስለሚያመነጭ ነው። በተፈጠረው ሂደት የበራውንና የተስተካከለውን ምስል ተጠቃሚው ከመነጽሩ ጀርባ ባለው የዓይን መነጽር አማካኝነት በጠራ መልኩ ይመለከተዋል። መነጽሮቹ እጅግ በጣም ሚስጥራዊ ስለሆኑ በቀን ብርሃን ወይም በድንገተኛ ከፍተኛ ብርሃን ከተከፈቱ የውስጣቸውን ፎቶካድ ሊያቃጥሉ ስለሚችሉ በጥንቃቄ የተሰሩ አውቶማቲክ